ሰላም ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? ሰላም ናችሁ ወይ? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። እናንተስ እንዴት ናችሁ? ሁላችሁንም በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ትረፍረፍ ይበልልኝ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቻናሉን እንዲቀላቀሉ ስንል በትህትና እንጠይቃለን ማለት ነው። ቻናሉን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ስንል በትህትና እንጠይቃለን፣ ቤተሰቦቻችን ማለት ነው። ፕሊስ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አሳድጉን ማለት እንወዳለን። ቤተሰቦች ለምታበረታቱኝ ቤተሰቦች እህት ወንድሞች ሁላችሁንም ከልብ ነው ማመሰግነው ማለት ነው። ሁልጊዜም ከጎንሽ ነን፣ አይዞሽ፣ በርቺ፣ ጠንክሪ፣ ጎበዝ እያላችሁ የምታበረታቱኝ ብዙ ወንድሞች እህቶች አላችሁና ለእናንተ ምንም ቃላት የለኝም ማለት ነው። እግዚአብሔር ያክብርልኝ እና ሌሎቻችሁም አዲስ የሆናችሁ ሁላችሁም ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቻናሉን እንድታበረታቱን ስንል አሁንም በድጋሚ እንጠይቃለን ማለት ነው ቤተሰቦች። እና እንግዲህ ዛሬ አዲስ አሰራር ይዘንላችሁ መተናል። በጣም ይጠቅማል፣ በጣም አሪፍ ነው። ለእኔ የጠቀመኝ ነገር ነው እናንተ ይዤላችሁት የመጣው። ሰላም ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? ሰላም ናችሁ ወይ? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። እንግዲህ ዛሬ እዚህ ጋር ሱዱር ድጃጅ አጥንት የሌለው ዶሮ ማለት ነው። አጥንት የሌለው ዶሮ እዚህ ጋር ዘባዲ፣ ዘይት ዘይቶን፣ ፍልፍል አስወድ፣ ባህራት ሙሸክል እና ነጭ ሽንኩርት አድርጌ በዚህ መልኩ እተብለዋለሁ ማለት ነው። ለ10 ደቂቃ ወይም ለ20 ደቂቃ ወይም ለ15 ደቂቃ ያክል እንደዚህ አድርጌ እንትንለዋለሁ ማለት ነው፣ አቆየዋለሁ። ከዛም በኋላ ከ10 ደቂቃ እና ከ15 ደቂቃ በኋላ ጠብሼ አብረን እናየዋለን ማለት ነው ቤተሰቦች። እጅግ በጣም ደስ የሚል እና እጅግ በጣም ፈጣን ቶሎ የሚደርስ ነው ማለት ነው ቤተሰቦች። እና አሁን ዶሮ እንደዚህ አድርጌ ከተበልኩት በኋላ እንግዲህ እንደነገርኳችሁ 15 ደቂቃ አቆይቼዋለሁ ማለት ነው። ከ15 ደቂቃ በኋላ ደግሞ አብረን እንገናኛለን፣ እንዴት እንጠብሳለን። ከዛም በኋላ ለቀይ መኮሮና ወይም ለቀይ ፓስታ እንዴት እንደምንጠቀመው አብረን የምናየው ይሆናል። እንግዲህ አሁን እዚህ ጋር ዘይት ዘይቶን ትንሽ ስላነሰው ትንሽ የዘይት ዘይቶን ጨምር ያለው ማለት ነው። እንግዲህ እንደነገርኳችሁ እኔ ምግቡ ሁሉም በዘይት ዘይቶን ነው የሚሰራ ብያችኋለሁ። በዘይት ተጠብሶ የሚበላ ምግብ አንድም ነገር የለም። ድንች እንኳን በዘይት ተጠብሶ ሲበላ አላቅም ማለት ነው። እና እኛ ጋር ሁልጊዜ የሚበላው ዘይት ዘይቶን ነው እና ዘይት የሚባል አይጠቀሙም ማለት ነው። እና እንደዚህ አድርጌ እንግዲህ አሁን ለ15 ደቂቃ ካስቆየሁት በኋላ አሁን ወደ መጥበሻ ደግሞ አደርገዋለሁ ማለት ነው ቤተሰቦች። እዚህ ጋር እንግዲህ ትንሽዬ ዘይት ዘይቱን አሁንም እጠቀማለሁ ማለት ነው። ከዛ እንትኑ መጥበሻ ሲግልልኝ ዝም አድርጌ እጠብቀዋለሁ ማለት ነው። ከዛም በኋላ ዶሮዬን እጨምራለሁ ማለት ነው ቤተሰቦች። ዶሮዬን በዚህ መልኩ ደግሞ ጨመርኩት ማለት ነው። እንግዲህ ይሄንን ለ15 ደቂቃ ያክል እያገለባበጥኩ እጠብሰዋለሁ ማለት ነው። ከዛ ከተጠበሰ በኋላ ምን አይነት ይሆናል የሚለውን ደግሞ አብረን እናየዋለን። እና እንደዚህ አሁን እየተንቸከቸከ ነው እንደምታዩት፣ ግን እንዳያር እንትን ማገለባበጥ አለብን ማለት ነው። ማለቴ ማገለባበጥ፣ ዶሮውን ማገለባበጥ አለብን ማለት ነው። እና እንደዚህ እያደረግን ማገለባበጥ ካለብን በኋላ ከዛ ራሱ ቀይ ይሆናል፣ ራሱ ይቀላል ማለት ነው። ሲበስል ራሱ ያስታውቃል ማለት ነው። እና ይሄንን ከነጭ ሩዝ ጋርም ይሰራል፣ ከምንም ይሰራል። እዚህ ጋር እንግዲህ መኮሮኒ ልቀቅል ነው ማለት ነው። ውሃ ጥጃለሁ፣ ዘይት ዘይቱን አደርጋለሁ፣ ትንሽዬ ጨው እንደ መጠን ያክል እጠቀማለሁ ማለት ነው። ከዛ እንደዚህ እያደረኩ ይፈላል ማለት ነው ቤተሰቦች። እና ዶሮዬንም እንደዚህ እያደረኩኝ ያያችሁ፣ ዶሮዬ አሁን ውሃ ወጣ ማለት ነው። እንደምታዩት ውሃ ወጥቷል። ግን እሳቱን ማለት የምናደርገውን እሳት
መቀነስ የለብንም ማለት ነው። በፍጹም መቀነስ የለብንም ማለቴ ዶሮ ውሃ ስለሚያመጣ ግዴታ ውሃው እሳቱ ሀይ መሆን አለበት ማለት ነው። እዚህ ጋር ደግሞ ፓስታዬን እየቀቀልኩ ነው። እንግዲህ ፓስታዬን ከቀቀልኩ በኋላ ደግሞ አብረን የምናየው ይሆናል እና እኔ ዛሬ በትንሽ ነው የምንሰራው ማለት ነው። ይሄ በነገራችን ላይ ይሄ ጥቁር ፓስታ ነው ማለት ነው። ከገብስ የሚሰራ ጥቁር ፓስታ ነው እና እንደዚህ አድርጌ ለተወሰነ ጊዜ አሁን ጠብቀዋለሁ ማለት ነው። ለምን እንትን እንዳይልብኝ። አሁን ቤተሰቦች እንደምታዩት መኮረኒ ከዚህ ጋር እየተንጀከጀከ ነው። ዶሮዬ ደግሞ እንደምታዩት በዚህ መልኩ በሚያምር መልኩ በጠበቁት መልኩ ሆኖልኛል። እንደምታዩት ዶሮዬን አሁንም ትንሽ ይቀረዋል። ትንሽ ደግሞ አሁንም ትንሽ እያገለባበኩ እንደዚህ መጥበስ ይኖርብኛል ማለት ነው። ቤተሰቦች ዶሮዬ በዚህ መልኩ ቆንጆ ሆኖ በስሎልኛል ማለት ነው። አሁን ዶሮዬን በምፈልገው መጠን በቁመቱ አብሬ እሰነጥቀዋለሁ ማለት ነው። ለምን በቀጫጭኑ አልከትፈውም። እንደምታዩት ቤተሰቦች በዚህ መልኩ ከትፌው መጥቻለሁ ማለት ነው። እንግዲህ በዚህ መልኩ ነው እኔ የከተፍኩት። ለምን ዶሮ ትንንሽ ሲሆን አይገኝም ማለት ነው። ስለዚህ ዶሮውን ትንሽ ከፍ ከፍ ማድረግ ይኖርብናል። እዚህ ጋር ደግሞ ነጭ ሽንኩርት ነው እንግዲህ የምንጠቀመው ሱልሱን ለመስራት ማለት ነው። ሱልሱን ስንሰራ ቀይ ሽንኩርት እናንተ ከፈለጋችሁ ማድረግ ትችላላችሁ። እኔ ግን ያው ቀይ ሽንኩርት ሰውየው ስለማይፈልግ እንደዚህን በነጭ ሽንኩርት ብቻ ነው የማደርገው ማለት ነው። ቤተሰቦች እናንተ እንደ ቤተሰቦቻችሁ እንዳወዳደርዳችሁ ማለት ነው። ማለት የራሳችሁ ቢሆን እንደፈለጋችሁ ታደርጉታላችሁ። እና እንደዚህ አድርጌ ነጭ ሽንኩርቱን ለ3 ደቂቃ ያክል እንደዚህ ጠበስ አድርገዋለሁ ማለት ነው። ቤተሰቦች ከዛ እንትን ቲማቲሙን እጨምርበታለሁ ማለት ነው። ያው እኔ ሁሉንም አደረኩት ማለት ነው። ያው ብዙም ስላልነበረ ሁሉንም ነው የጨመርኩት። አሁን እንደዚህ አድርጌ አንድ ላይ አብሬ አቁላለዋለሁ ማለት ነው። እንደዚህ አድርጌ አብሬ አቁላለዋለሁ በደንብ አድርጌ ማለት ነው። ቤተሰቦች እና እንደዚህ አድርጌ በደንብ አድርጌ እያቁላለሁ ሳለሁ ማለት ነው። ቤተሰቦች አሁን ለተወሰነ ጊዜ እሳቱን ቀነስ ማድረግ አለብኝ ማለት ነው። ቲማቲሙ ትንሽ ስለሆነ ያው ቶሎ እንዳይጨርስብኝ መረቁ ማለት ነው። ንሽፍ እንዳይልብኝ ስላልፈለኩ ነው። እና እንደዚህ አድርጌ አሁን ቲማቲሜን እየተንተከተከልኝ ነው ቲማቲሜ ማለት ነው። ቤተሰቦች እስከ መጨረሻው ድረስ አብራችሁን ቆዩ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ እንድታበረታቱኝ ስል በትህትና እጠይቃለሁ። እና እንደዚህ እየተንተከተከ ባለበት ወቅት ደግሞ ቤተሰቦች እንደምታዩት አያችሁት፣ በጣም ይንተከተካል። እንደዚህ እያደረገ በጣም ነው የሚንተከተከው። እና አሁንስ ምን እንጨምራለን የሚለውንም አብረን የምናየው ይሆናል። እንግዲህ ሱልሴ አሁን በዚህ መልኩ ደርሶልኛል ማለት ነው። አሁን ምን እጨምራለሁ? ዶሮ እጨምራለሁ ማለት ነው። ዶሮዬን ስጨምር ደግሞ አብሬ ያሳያችኋለሁ ማለት ነው። ዶሮዬን አብሬ ጨምሬ አብሬ ከቁሌቴ ጋር አንድ ላይ ማቁላላት ይኖርብኛል ማለት ነው። እና ዶሮዬን ስጨምር ደግሞ አብሬ የማሳያችሁ ይሆናል ማለት ነው። ቤተሰቦች እና ሱልሴ በዚህ መልኩ ከሆነልኝ በኋላ በጣም ቆንጆ ሆኖልኛል። ያልቀላ ያልጠቆረ ምናምን ሁሉ ነገር በመጠኑ ሆኖልኛል ማለት ነው። ቤተሰቦች አሁን ዶሮውን ልጨምር ነው። ዶሮውን ይኸው እንደምታዩት ከቁሌቴ ላይ አንድ ላይ አብሬ እጨምረዋለሁ ማለት ነው። አያችሁ ጨመርኩት ዶሮዬም ማለት ነው። አሁን አንድ ላይ ደግሞ አብሬ አቁላለዋለሁ ማለት ነው። ለተወሰነ ደቂቃ ያክል አብሬ አቁላለዋለሁ። በደንብ አድርጌ አብሬ አሁንም አቁላለዋለሁ ማለት ነው። ለምን ቲማቲሜና ዶሮዬ አንድ ላይ እንዲዋሃዱልኝ ማለት ነው። ወይም አንድ ላይ ጣዕማቸው አንድ ላይ እንዲገናኝልኝ ማለት ነው። ቤተሰቦች እና እንደዚህ አድርጌ እሳቱን ቀነስ አደርገዋለሁ። ያው የመኮረኑን ውሃ ትንሽ ስላስቀረው ከዛ ጋር ጠብ አደርግበታለሁ ማለት ነው። ቤተሰቦች እና እንደዚህ አድርገን እናንተም ውሃ ከምታደርጉ የግዳ የመኮረኑን መረቅ ብትጠቀሙ በጣም መልካም ነው እና በጣም አሪፍ ነው። እንደዚህ አድርጌ ቁሌቴ በዚህ መልኩ እየተቁላላ ነው። በጣም አሪፍ ነው። ተወዱታላችሁ። እንደምትወዱትም ተስፋ አለኝ።
እና ለዚህ ቻናል አዲስ ከሆናችሁ ሁላችሁም ላይክ ሼር ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን ብትሰጡን በጣም እንቀበላለን ማለት ነው ቤተሰቦች። አሁን እንደዚህ አርጌ እንደምታዩት ዶሮዬ ከሱልሴ ጋር በደንብ ሆኖ ተዋህዶልኛል በምፈልገው መጠኑ ማለት ነው ቤተሰቦች። በጣም አሪፍ ነው። እናንተስ ይኸው አያችሁት ሲያምር ማለት ነው። ሲያምር በቀይ ነው ዛሬ እንግዲህ የሚሰራው ማለት ነው። ዶሮውን ስጠውሱት ቤተሰቦች፣ ዶሮውን ባጠውሱትም ችግር የለውም፣ ግን ብጠውሱት ደግሞ የበለጠ ጣዕም ያመጣል ማለት ነው። የበለጠ ጣዕም ያመጣላቸዋል ነው እንጂ ሳይጠበስ መስራትም ይቻላል ማለት ነው። አሁን እንደምታዩት መኮሮኒ ፓስቴን እጨምራለሁ ማለት ነው። ፓስቴ በዚህ መልኩ ነው እንግዲህ እንደምታዩት በማንጠፍጠፊያ አድርጌ አስቀምጨዋለሁ ማለት ነው። በማንጠፍጠፊያ አድርጌ አስቀምጨዋለሁ። አያችሁት? እኔ አልሰበርኩም። ፓስታ መስበር አልፈልግም ማለት ነው። በረጃጅሙ ሲሆን ነው ፓስታ ደስ የሚለኝ እና አልተያይዘም፣ ምንም አላለም። እንደዚህ አድርጌ በማንጠፍጠፊያው ቁጭ አደርገዋለሁ ማለት ነው። ቁሊቴን ስጨርስ አንስቼ እጨምረዋለሁ ማለት ነው። አሁን እንደዚህ አድርጌ እንግዲህ ወደ ቁሊቴ ስጨምር ደግሞ አብሬ ያሳያችኋለሁ እና ቤተሰቦች፣ አሁን ወደ ቁሊቴ ስጨምርም አንድ ላይ የማሳያችሁ ይሆናል እና ቁሊቴን በዚህ መልኩ ሆኖልኛል። በጣም የሚያምር ቁሊት ነው ቤተሰቦች ማለት ነው። እና እናንተም ይህንን ሞክራችሁ ደግሞ ሀሳብ አስተያየታችሁን በኮሜንት ታስቀምጡልኝ በጣም ደስ ይለኛል። ዶሮን እንደነገርኳችሁ ብትጠውሱት በጣም መልካም ነው። ጣዕሙ ይለያል ማለት ነው እና ዶሮውንም ሳንጠብስ መስራትም እንችላለን። እንግዲህ ያው መኮሮናችን ልንጨምር ነው ማለት ነው። ያው እንደምታዩት ቤተሰቦች መኮሮኔን ጨመርኩ ማለት ነው። አሁን መኮሮኔንና ዶሮዬን አንድ ላይ ሁሉንም አዋህደዋለሁ ማለት ነው። ከዛ እስከ መጨረሻው ድረስ አብረን እናያለን። ከዛ ሀሳብ አስተያየታችን ደግሞ በኮሜንት እንሰጣለን ማለት ነው። እና እንደዚህ አድርገን በቀዩም ሰርተን መስጠት እንችላለን። በጣም ነው የሚወዱት በቀዩ ደግሞ ቤተሰቦች ማለት ነው። የምሬን ነው። በጣም ነው የወደዱት ማለት ነው። በጣም ከሚባለው በላይ በጣም ነው የወደዱት እና በርበሬ ያለው ሁሉ ነው የሚመስለው እንደዚህ ስታዩት ማለት ነው። ግን በርበሬ የለውም እና እንደዚህ አድርገን እንጠቀም ማለት ነው ቤተሰቦች። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። እኔም ይሄ ጎደለ ሀሳብ ቀረ የምትሉት ካለም ሀሳብ አስተያየታችሁን በኮሜንት እንድታስቀምጡልኝ ስል በትህትና ጠይቃለሁ። እኔ ደግሞ የቀረውን ደግሞ ከእናንተ በኮሜንታችሁ አይቼ ለማሻሻል ወደፊት የተሻለ ነገር ለማምጣት እሞክራለሁ ማለት ነው ቤተሰቦች። እና ሀሳብ አስተያየታችሁን ሁላችሁም በኮሜንት ላይ አስቀምጡልኝ ማለት ነው ቤተሰቦች። ነባሮቹም አዲሶቹም ሁላችሁም ለዚህ ቻናል አዲስ ከሆናችሁ ሁላችሁም ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ በማድረግ አበረታቱኝ ቤተሰቦች ማለት ነው። እና የዛሬ ቪዲዮአችን ይህንን ይመስል ነበር። በዚህ ቆንጆ ፓስታ ነው እየመጣ ነው ማለት ነው። እና በሌላ በአዲስ ቪዲዮ እስከምንገናኝ ደግሞ ቸር ሰንብቱልኝ፣ ቸር ቆዩልኝ። ሀገራችን ኢትዮጵያን ሰላም፣ ፍቅር፣ አንድነትን፣ መተሳሰብን እንዲያመጣልን ሁላችንም መጸለይ ያለብን። የሰው ሀገር የሰው ነው። የሰው ሀገር መስሪያ እንጂ መኖሪያ አይሆንም። የሰው ሀገር ትዳር ይዘን ተኩለን የምንኖርበት አይደለም። የሰው ሀገር ነገ አባሮ የሚመነጥቀን የሚጥለን ነው። ሀገር ግን ምንም ብታደርጓት ምንም ብትሰሯት አገር ናት። ለምን አገር ናት እና ከምንም እንደ ሀገራችን ምንም ከሰው ሀገር ምንም የሰው ሀገር መስሪያ እንጂ መኖሪያ አይሆንም ቤተሰቦች። ስለዚህ ኢትዮጵያን ሰላም ያድርግልን። መልካም ቆየ